ጽናት አምነን እባላለሁ። ድራማ ላበራ ነው የመጣሁት። እኔና አንቺ አንድ ላይ እንድንሆን የሚያደርገኝ ገንዘብ የለም። ተስፋውን ይባላል። ነይ ጉድሽን ላሳይሽ። ሰው ሲነግርሽ አልሰማም ብለሽ የለ? ምን አጠፋሻልሽ? አስጠላሽ። የምፈልገውን ነገር አገኘ። ታዲያ ምን ቀረኝ? አርግዣለሁ እኮ። ታዲያ እኔ ምን አገባኝ? ማን ተጋደም ያለሽ? መጀመሪያ ብዙ ነገሮች ዝም አሉ። እሺ ምን ላድርገው? ትፈልጊ ቀቀለሽ ቢዩ እንገት ገረማስላላ እነቴን ያመንኩት በላ ከዓይኖቼ ላይ ጠፋችሁ ብርግቤ የቀሌት የርሜልክ ሀሳቤ። ማሳሰቢያ፣ የዚህ ድራማ ታሪክ በእውነተኛው የጋዱ ዓለም የተፈጠረ ሲሆን ለማስተማር እንዲሆን የተወሰነ ማስተካከያ ተደርገውበታል። ስለዚህ በዚህ ድራማ ላይ የምናያቸው ባለ ታሪኮች ለተውኔቱ ይሆናሉ ተብሎ የተመረጡ ተዋናዮች እንጂ ትክክለኞቹ ባለ ታሪኮች አይደሉም። ጽናት አምነን እባላለሁ። ስላለፈው ስለማርሰው ሞተ ብዬ ስለማስበው የኔ ታሪክ ሻማ ላበራ ነው የመጣሁት። ተስፋውን ይባላል። በአንድ አጋጣሚ ከእብዳድ በሚተዋወቅ ነው። ከዛ ተቀራረብን፣ አፈቀርኩት። እንደሚወደኝ በተለያዩ ቃላቶች ስለሚገልጽልኝ በሙሉ ልቤ ምኑንም ሳላስብ በጭፍን አመንኩት። ማመን አልቻልኩም። ምኑ? የኔን ያንተን አብሮነት። ምን ማመን ከበደሽ? ባይደርስብኝም ስለ ፍቅር የሚወራው ተስፋ ነው የሰጠው። ልክምተሻል። ምን እያልክ ነው? የሚሰማው ስለሆነ ከማምነው ከአምላኬ እንደተሰጠሽኝ ስለማሰብ ባንቺ እርግጠኛ ነኝ። ማለት አንቺ ፍቅርን መታመኑ ሰዎች እንደሚወጡ እኔ ፍቅርን ማሰበው ደግሞ አምላኬ እንዳለልኝ ከዛ ባንቺ ስጋት አይገባኝም። አፍቅርሃለሁ ሁሌ እስቲ ቆይ በዚህ ልክ በአምላክ ተምሳሌትነት በውብ የፍቅር ቋንቋ እያወራ ማትሸነፍለት ሴት ትኖራለች? መሸነፍ የስህተት ነው? በዚህ ሁኔታ
ብዙ ቆየን። በዚህ መሃል በጣም ስለምወደው አድርጊ የሚለኝን ነገር ሁሉ ሳላንገራግር ነበር የማደርገው። እናም በተደጋጋሚ ከቤተሰቦቼ ብር እየሰረቅኩ አመጣለት ነበር። ከዛም አንድ ቀን የእናቴን የጋብቻ ጌጣጌጦች እንዳመጣለት ጠየቀኝ። ከዛም አመጣውለት። ለምን እንደሆነ ውስጤ ጥያቄ ሲፈጥርብኝ ጠየቅኩት። አዋላም ትችዋል። ግን ትወደኛለህ? ምን ማለት ነው ደግሞስ? የምትወደኝ ከሆነ ከቤተሰቦች እንድሰርቅ ለምን ታደርገኛለህ? ያወቁ ቀንስ ወይ ከኔ ጋር በቶሎ አንድ ላይ መሆን አትፈልጊም? እፈልጋለሁ። እኔና አንቺ አንድ ላይ እንድንሆን የሚያደርገኝ ገንዘብ የለም። የግድ አንድ ላይ እንድንሆን ደግሞ ብር ያስፈልጋል። እሺ በቃ ይቅርታ። ስለምወድ እኮ ነው። እኔም በጣም ነው የምወድሽ። አንድ ላይ እንድንሆን ገንዘብ ያስፈልጋል። ስለዚህ የተባባልነውን ነገር እዚህ ቦታ ይዘሽልኝ ትመጫለሽ። እሺ በቃ እደውላለሁ። በተደጋጋሚ ከቤተሰቦቼ እየሰረኩ ወስድለት ነበር፣ ግን አይጠግብም። ከቤተሰቦቼ ጋርም ግንኙነቴ መሻከር ጀመረ። እኔ ግን ምንም ሳይመስለኝ እንደ በፊቱ ያገኘሁት ግንኙነታችንን አስቀጠልኩ። ታዲያ አንድ ቀን እንዲህ ሆነ። ጨረሽ? ፈርተሻል እንዴ? ለምንድን ነው የፈራሽው? ለምንድን ነው እዚህ የመጣው? ለምን ሰራ ነው? ይኸውልሽ አትፍሪ። አሁን አሪፍ የብቻችንን ጊዜ እናሳልፋለን። እሺ? አሁን ግን እኮ የህይወቴ ትልቁ ስህተት የተበላሸው ታሪኬ እዚህ ጋር ነው የጀመረው። የዛን ቀን ተለያየ። በቤት ገብቼ ስደውልለት አያነሳም፣ ቴክስትም አይመልስም። ብዙ ነገሮች ዝም አሉ፣ ጸጥ። ከስንት አንዴ ስጨቀጭቀው ይመልስልኛል፣ ግን ለኔ ክብር የለውም። እየተሰላቸ ነው የሚያወራኝ። ከዚህ በፊት ጓደኞቼ ሲነግሩኝ ያልሰማኋቸው ታሪክ ወደ ጭንቅላቴ ይመላለስ ጀመር። ነይ ጉድሽን ላሳይሽ። ሰው ሲነግርሽ አልሰማም ብለሽ የለ? አይተሽ ካመንሽ ሂጂ። ሄሎ አባ፣ የት ነህ? የሆነ ቦታ ከሰው ጋር ነኝ። ምን ነው? ያቀፍካት ልጅ ማለት ማ? እቺ ያጎቴ ልጅ ናት። ግን እየተከታተልሽኝ? ኧረ አይደለም፣ ለማወቅ ነው። አፈቅረህ የለ? ያምሻል። እሺ፣ እናወራበታለን። ቻው። ያጎቱ ልጅ ናት፣ እህቱ ናት። ያምሻል ጅል። ልክ ነበረች። ሲበዛ ጅል ነኝ። ለካ ከኔ የሚወስደውን የሚያሰርቀኝንም ለሷ ነበር የሚወስድላት። ብቻ በብዙ ትግል
ለመገናኘት እኔ ቀጠርኩት። መጣ። ለምንድን ነው የፈለግሽ? እኔ እንደዚህ አይነት ቀልድ ለመስማት አልመጣሁም። ለምን እንደፈለግሽ ንገሪኝና ልይዝበት። ቆይ እናጥቼ ነው እንደዚህ የምትሆንብኝ? ምን አጠፋሽ አልኩሽ? ታዲያ ለምንድን ነው እንደዚህ የምትሆንብኝ? አስጠላሽኛ፣ አስጠላሽኝ። የምፈልገውን ነገር አገኘሁ። ታዲያ ምን ቀረኝ? ምን የኔው ፍቅር ነክ እንዲህ የምትለው? አዎ እኔው ነኝ። ተው ይከፋኛል። ከፋሽ አልከፋሽ እኔ ምን አገባኝ? አርግዣለሁ እኮ። ምን? እኔ እንደዚህ አይነት ቀልድ ደስ አይለኝም። እረፊ። የምሬን ነው አባ እመነኝ። ታዲያ እኔ ምን አገባኝ? ማን ተጋደም ያለሽ መጀመሪያ? እሺ ምን ላድርገው? ብትፈልጊ ቀቀለሽ ቢዩ። አንገት ገረማ ስላላ እምነቴን ያመንኩት በላ ከዓይኖቼ ላይ ጠፋችው ብርግቤ የቀሌት የርሜልክ ሀሳቤ የአንገት ገረማ ስላላ እምነቴን ያመንኩት በላ ጠብቀኝ እመጣለሁ። በወጣትነት ባልሆን እንኳን ለስተርጅና አበቃለሁ። ከዛ በኋላ ልጄም ወረደ። እኔም ታመምኩ። ከባድ ጊዜን አሳልፌያለሁ። ከተኛሁበት አገግሜ ስነሳ እሱና ፍቅሩ ወደ ደብረ ዘይት ለመዝናናት ሲሄዱ በደረሰባቸው የመኪና አደጋ እሷም ሞታ እሱም መውለድ እንደማይችል ሰማሁ። የእውነት ልብ ያዘነ። ለካ በቀለም ፍርድ የሚያምላክ እሱ መካስም ያውቅበታል። ቢያንስ እኔ መውለድ እችላለሁ። እሱ ግን በቃ ከዛ በኋላ በቀሌንም ሁሉንም ተውኩት። እኔ አሁን የሰላም ሕይወት እየኖርኩ ነው። ይህ የኔ የቀበርኩት ሻማ ያበራውለት ታሪኬ ነው። ለካ አምላክ የሚሰጠኝ ይችላል።